አናግረሽ አቤት እሺ የተወዳችሁ ምዕመናን እንደምን ቆያችሁ? አሜን። አምላካችን ስም የተመሰገነ ይሁን። አባቶቻችን ይባረኳችኋል። እንዲሁም ጸበል የምትረጩ ይሆናል። ግን ግፊ አለ፣ እባካችሁ አትገባቡ። ባላችሁበት ሁኔታ ይደርሳል። ግፊ አያስፈልግም። ባላችሁበት ሆናችሁ የሚደርስ ይሆናል። መልእክት አለኝ። መልእክቱ እንግዲህ ከፊታችን የመስቀል በዓል በድምቀትና ስፋት የሚከበር ይሆናል። ከዚህ ጋር ተያይዞ ይህ አረንጓዴ፣ ቢጫ፣ ቀይ የመጡ ባንዲራ ማለት ነው። አርማይሌት እሱን ይዞ መውጣት በፍጹም አይፈቀድም። ይህን አድርጎ የተገኘ ሰው ቢኖር ያሁላቸው መሰልበታል ተብሎ ተነግሯል። ስለዚህ ምዕመናን ራሳቸውን ይጠብቁ። ይህ ራዕየ ዮሐንስ የዓለም ብርሃን ኢትዮጵያ የዓለም ብርሃን የሚል አደናጋሪ ማህበር አለ። ባንዲራ የሚያመልክ እኛ ግን ባንዲራ አናመልክም። የክርስቲያኖች ዓለማቸው መለያቸው የትም ሀገር ሄዱ መስቀላቸው ነው። ስለዚህ ለጥቃቅን ነገር ብለን ትልቁን የሚፈችን ማጥፋት የለብን። ምዕመናን ራሳቸውን ጠብቃችሁ እንድትሄዱ እጅግ በጣም አበክረን አዘክረን ልንነግራችሁ እንወዳለን። አደራችሁን አደራችሁ። አንዲት እናታችን ለቅዱስ ሚካኤል አይነ ልቡናዬን አብራልኝ ብዬ ለምንኩት። ቅዱስ ሚካኤል አይነ ልቡናዬን አበራልኝ ደስ ሲበላችሁ አመስግኑ ማለት አንድ መቶ ሰጥታ ከፍ አድርጋችሁ አመስግኑላቸው። እሺ እናታችን ለቅዱስ ሚካኤል እንዲያሳካልኝ ችግሬን እንዲፈታልኝ ነገርኩት። ሁሉንም እርሱ አደረገልኝ። ከፍ አድርጋችሁ አመስግኑልኝ ማለት አንድ ሺህ ሰጥተዋል። ከፍ አድርጋችሁ አመስግኑላቸው። እሺ ለቅዱስ ሚካኤል ነግሬው ነበረ። ቅዱስ ሚካኤል ስዕለቱን እኔን ሰማ። እኔን የሰማ እናንተንም ይስማ ማለት 7000 ሰጥተዋል። ከፍ አድርጋችሁ አመስግኑላቸው። እሺ እናታችን ደግሞ ልጄ ስራ አልነበራትም። ቅዱስ ሚካኤል የስራ መስኮቱን የስራ በሩን እንዲከፍትላት መጥቼ ነገርኩት። ልጄ ስራ አገኘች እና 1000 ብር አምጥቼ አስገብቻለሁ። ከፍ አድርጋችሁ አመስግኑልኝ ብለዋል። እናታችን አመስግኑላቸው። እሺ ይማርለው እንችላል እሱ ይማርለው። እሺ እናታችን ደግሞ ልጄ ሚካኤል ለቅዱስ ሚካኤል ስራ ቅዱስ ሚካኤል ስለቷን ሰምቷት ብሎ አንድ ባኮ ሸምታ አሸማስገዱታል። ከፍ አድርጋችሁ አመስግኑላቸው። እንዲሁ እሳቸው ደግሞ አሞኝ ነበረ ለቅዱስ ሚካኤል ነገሩት። ቅዱስ ሚካኤል ፈወሰኝ ደስ ይበላቸው ማለት ተመሰቶ አመስግኑላቸው። ከፍ አድርጋችሁ አመስግኑላቸው። ምዕመናን እባካችሁን አትጋፉ። የደረሳችሁ
ያላችሁ ሰዎች ከፊት ያላችሁ በኋላ የምትጠቁላቸው የሻውን ማቦታችን 50 ብር እግዚአብሔር ይስጥልን። አሁን ይጠብቃልና ጠብቀልኝ ምንም ሳይሆን ወሮቼ በሰላም አሁን በሽታም ጠፍቷል። ስለዚህ ለቅዱስ ሚካኤል 600 ብር ለቅዱስ ገብርኤል 600 ብር በድምሩ 1200 ብር አስገብተዋል። ከፍ አድርጋችሁ አመስግኑላቸው። ባለችበት ይጠብቅልን። ቅዱስ ሚካኤል ጥላ ከለላ ናት። አንድ አባታችን 100 ብር እንዲህ አንድ ወንድም ተልኬ ነው 200 ብር እግዚአብሔር ይስጥልን። እሺ አንድ ወንድማችን 20 ብር እግዚአብሔር ይስጥልን። እናታችን አስራት ነው ቅዱስ ሚካኤል ጤናን ስጡት ሰርቼ እንድበላ ወጥቼ እንድገባ አድርጎኛልና ማለት 1000 ብር ሰጥተዋል። ከፍ አድርጋችሁ አመስግኑላቸው። እግዚአብሔር ይስጥልን። እሺ በልጄ ስለት ተስዬ ነበረ ቅዱስ ሚካኤል ስለቴን ሰማኝ ከፍ አድርጋችሁ አመስግኑልኝ በማለት 1 ጃንጥላ እግዚአብሔር ይስጥልን። እሺ አንድ ወንድማችን 200 ብር እግዚአብሔር ይስጥልን። 50 ብር እግዚአብሔር ይስጥልን። አስራት ነው ብሎ 310 ብር እግዚአብሔር ይስጥልን። 100 ብር እግዚአብሔር ይስጥልን። እሺ አንድ እናታችን እዚህ ወርዶ አግኝቼው ነው ቤተክርስቲያን ውስጥ በቁርባን ሰዓት ነው 30 ብር ሰጥተዋል። ባለቤት ካለ መጥቶ መውሰድ ይችላል። 30 ብር። አንድ አባታችን 100 ብር እግዚአብሔር ይጠብቅልን። ይማርልዎት መጥቶ ዛሬ ሰለፍ ለማስገባት ያልቆ አንድ እናታችን አስራት ነው ልጅሽን ይማርልሽ ነው ልጅ በማለት 1000 ብር ሰጥተዋል። ይማርልዎት እግዚአብሔር ይስጥልን። እሺ ልጅዎት ናቸው ብዙዎት ናት። እሺ ልጄ ልካኝ ነው ዱባይ ላይ ያለችው ስለት ነው አድርሽልኝ ብላኝ ነው ብለው 1000 ብር ቅዱስ ሚካኤል ባለችበት ይጠብቅልን። በሰላም ደግሞ ለሀገር ነው ገና ያብቃልን። እሺ አንድ ቤታችን 350 ብር እግዚአብሔር ይስጥልን። እንዲህ አንድ አስራት ነው ሰው ልኮኝ ነው በማለት 100 ብር እግዚአብሔር ይስጥልን። አንድ እናታችን ልጄ በጠና ታማብኛለች ቅዱስ ሚካኤል ይማርልሽ በልኝ በማለት 10 ብር ሰጥተዋል። ይማርልዎት እግዚአብሔር ይስጥልን።